ምንም ሳንቀይር አመቱ ያልቃል። ለምን ብዙ ነው የትኝ ባንዴ መተው አይቻልም። ወደ ለመድነው ነው የምንሄደው። ስለዚህ ምንድነው የምናደርገው? ቀስ እያልን በተለይ የመጀመሪያው 3 ወራት ምንም አይታይም። የሚገርማችሁ ነገር መቀየራችሁና አለመቀየራችሁን ማታውቁትም። ለምን አይታይም? ለአይን አይታይም፣ አይዳሰስም። አምና ያልነበረ ነገር አይደል የተካኸው? አምና ያልነበረሽ ነገር አይደል የተካኸው? ስለዚህ ኮንግራቹሌሽን እያላችሁ በ3 ወር ያላችሁትን ነገር ማረጋችሁ። ለምሳሌ ነው 1000 ያልኩት፣ ከዛም በላይ ማድረግ ይቻላል ባይ። ሰላም ውድ ቤተሰቦቼ እንዴት ናችሁ? እንዴት አረፈዳችሁ? እንግዲህ ዛሬ ብዙ ነገር ላወራ አይደለም የመጣሁት። እንግዲህ እንደምታውቁት 12 ወር ጨርሰን ወደሚቀጥለው 12 ወር ልንሸጋገር ነውና 12 ወራቶች ውስጥ ምን አደረኩኝ? ምን ነበረ መልካም ነገሮቼ እንድቀጥልበት? ምን ነበረ ደግሞ የተሳሳትኩባቸው ወይም ደግሞ በትክክል መሆን እየፈለኩኝ ማድረግ እየፈለኩኝ ሳላረጋቸው አመቱ ያለቀም። ስለዚህ 12 ወሮችን አሰናብተን የሚቀጥሉት 12 ወሮችን ለመቀበል ትናንትና የመጣንባቸው መንገዶችን ቆም ብለን ራሳችንን ቼክ ማድረግ። ምኑ ጋር ነበረ ቢሻሻል ጥሩ ነገር ሊሰራ የሚችለው? ምኑ ጋር ነበረ ቢሻሻል ጥሩ ስሜት ሊሰማኝ የሚችለው? የትኛው ፓርት ነበረ እኔ ማሻሻል የነበረብኝ 2025 ላይ? ምክንያቱም ያለፈው አመት 2025 ወይም ያለፈው አመት ብዙ ነገር የተማራችሁበት፣ ያደጋችሁበት፣ የወደቃችሁበት ብቻ በጣም ብዙ ውጣ ወረዶችን ይዘን የመጣንበት አመት ነው። ቢሆንም ግን ለሁላችንም ደስ የሚለው ዜና ምንድነው? አስደሳቹ ዜና ብዙ ትምህርት ያገኘንበት፣ ብዙ ትምህርት የቀሰምንበት ትልቁ ቁም ነገር እሱ ነው። ስለዚህ እነዛ ትምህርቶችን ተምረናል ለማለት ትናንትና የመጣንበትን ያስተካከልንበትን የወደቅንበትን ቦታ እንዳንደግም ቁጭ ብለን ከራሳችን ጋር ወደሚቀጥለው አመት ሳንሸጋገር ምንድነው ማድረግ ያለብኝ? ምንድነው ማሻሻል ያለብኝ? የሚቀጥለው አመት ላይ እኔ 1000 ሊስቶችን መደርደር አይደለም፣ ሲምፕሊ ግን 1 2 3 ማሻሻል ያለብኝ። እንግዲህ እንደምታውቁት የህይወት ምህዋር የምትባለው እቺ የህይወት ክቧ ምህዋር የምታስፈልገን እንግዲህ እንደምታውቁት ቤተሰብ አይደል? ቤተሰቤ ምን አይነት ለቤተሰቤ ምን አይነት ልጅ ነበርኩኝ፣ ለባለቤቴ ምን አይነት ሚስት ነበርኩ ወይ ባል ነበርኩ ወይ ልጅ ነበርኩ፣ ዋሬቨር ብቻ ለቤተሰቦቻችን አይደል? ለልጆቻችን። ቀጣዩ ደግሞ ምን አለ? ማህበረሰቡ እኛን የሚጠብቀን ነገር አለ። ለማህበረሰቡ ከማህበረሰቡ ጋር የነበረን ግንኙነቴ 2025 ላይ ምን ይመስል ነበር? ምኑ ጋር ነበረ ቆንጆ የነበረው? ስለዚህ በ2026 የሚቀጥልበት ምኑ ጋር ነበረ ቆንጆ ያልነበረው? ፊል እናደርገዋለን ቁጭ ብለን። በተለይ ደግሞ ትናንትናን ቁጭ ብለን ስናንጸባርቅ ከራሳችን ጋር ቁጭ ብለን የምናያቸው ጋፖች ነበሩ፣ የምናያቸው ጥሩ ነገሮች ነበሩና ስለዚህ እንቀጥል ዘንድ ምን ይዤ ልሂድ፣ አልቀጥል ዘንድ ደግሞ ከሻንጣዬ ውስጥ መቀነስ ያለብኝ ማውረድ ያለብኝ እንዳይበዛብኝ ጫናው ምን ማድረግ አለብኝ? በፋይናንስ ዙሪያስ በገንዘብ ዙሪያ ምን አይነት ስራዎች ነበር ሰራ የነበረው? ጥሩ ቆጣቢ ነኝ። የማገኘውን ገንዘብ በአግባቡ በሚገባ ማውጣት ያለብኝ በፐርሰንት ብሬክዳውን ሰርቼ ሴቭ ማድረግ ያለብኝ ከስሬ ሴቭ አደርጋለሁ። ኢንቨስት ማድረግ ያለብኝን ኢንቨስት አደርጋለሁ። ወይስ ያገኘሁትን ደሞዝ የሚያገኘሁትን ገንዘብ በሙሉ የምጠቀም ነኝ? ስለዚህ ትናንትና የመጣንበትን 12ቷን ወር የነበረኝን ማንነት ቼክ ካላደረኩኝ የሚቀጥለው አመት ተመሳሳይ ስህተትን ነው የምቀጥለው። ስለዚህ ስህተትን በስህተት እየቀጠልኩኝ የተሻለ ነገር፣ የተሻለ የገንዘብ አያያዝ፣ የተሻለ ባለሀብት ወይም የተሻለ ሰው ወይም የተሻለች ተማሪ ወይም የተሻለች እናት ወይም የተሻለች ልጅ፣ የተሻለች ግለሰብ ልሆን አልችልም። ስለዚህ ነው ቆም ብለን ራሳችን ጋር ትናንትናን ስናንጸባርቅ ትናንትናን ቁጭ ብለን ከራሳችን ጋር ስንገመገም ግምገማችን ላይ ይሄንን ይዤ መሄድ አለብኝ፣ ይሄንን ይዤ ብለን የምንወስነው። ስለዚህ መጪዎቹ 12 ወራት አዲስ ትናንትና ያላረግናቸውን ተአምር የምንፈጥርበት ሳይሆን ቢያንስ ግን ሊቀይረው የምፈልገው ስብዕና፣ ሊቀይረው የምፈልገው ማንነት፣ ሊቀይረው የምፈልገው ነገር ህይወቴ ላይ ገንዘብም ሊሆን ይችላል፣ ገንዘብ አያያዜ ወይም ገንዘብ ማግኛ መንገዴ ወይም ደግሞ ትምህርቴ ወይም ደግሞ ስብዕናዬ ዋሬቨር ብቻ ሊቀይረው የምፈልገው ነገር አለ። ስለዚህ ልትቀይሩት የምትፈልጉት ነገር ላይ እርግጠኛ ሁኑ። መጀመሪያ 1000 ሳይሆን 1 2 3 በቅደም ተከተል። ምናልባትም ከሶስቱም አንዱን መምረጥ ካለብኝና ከአንዱ ጋር መሄድ ካለብኝ ህይወቴ ላይ ትልቅ ተጽዕኖ ይፈጥራል ብለህ የምታስበው ነገር ላይ ግን መወሰን አለብን። ጤነኛ መሆን ያለብኝ ብላችሁ ካላችሁ ልክ እቅድ ስታቅዱ ወይም እቅድ ስናቅድ ከዛ እቅድ የሚያዘናጉን ነገሮች ወይም ደግሞ ወደ ኋላ የሚጎትቱን ነገሮች ይፈጠራሉ። ናቹራል ናቸው። ፕላስ ደግሞ ይዘነው የመጣነው ባህሪ ነው። ያ ባህሪ በአንድ ቀን በአንድ ጀንበር የሚተው አይደለም። ለዛ አይደል ነጮች ምን ይላሉ? ሮም በአንድ ቀን አልተገነባችም ይላሉ። ስለዚህ እኛም ዛሬ ያለን ስብዕና፣ ዛሬ ያለን ልማድ
በአንድ ቀን የተገነባ አይደለም። ልማድም የተባለው ለዛ ነው። ልማድ ማለት በአንድ ቀን የሚመጣ ልማድ አይደለም። ልማድ ማለት በድግግሞሽ ያደረግነውና ፋይናሊ ይሄ የኔ ማንነት ነው ያልነው ነገር ነው። ልማድ ነው። ሀቢት ይሉታል አይደለ ነጮች። ስለዚህ ይሄ ልማድ በአንድ ቀንም አልመጣም፣ በአንድ ቀንም አይሄድም። እና ምንድነው ማድረግ ያለብኝ? በትዕግስት ልክ ህፃንን እንደምናሳድግ በትዕግስት ያንን ልማድ ትተን አዲሱን ልማድ ዴቨሎፕ ለማድረግ ምን ያስፈልገናል? ትዕግስት ያስፈልገናል። የመጀመሪያ አዌርነስ ነው የሚያስፈልገን። የትኛውን ልማዴ ነው ለስኬቴ በደንብ አድርጎ መሰናክል የሆነብኝ? ካወቅኩት በኋላ ግን የትኛው ልማድ ነው ታዲያ በቦታ ውስጥ መተካት ያለበት? ልማድን ለማስወገድ ልማድ መተካት አለበት። በጣም በጠዋት መነሳት የሚፈልጉ ሰዎች ልማዳቸውን በቃ እኔ በዚህ ዓመት በጣም በጊዜ ነው መነሳት ያለብኝ ብሎ ያሰበ ሰው መጀመሪያ አምሽቶ ስለሚተኛ ነው ጠዋት የሚተኛው ራይት። ስለዚህ አምሽቼ ከመተኛት በጊዜ መተኛት ብለን መተካት አለብን። በጊዜ ስንተኛ ደፍኔትሊ በጊዜ እንቅልፋችንን ጠግበን ጤናማ ሆነን እንነሳለን። ስለ ጤናችን የሆነ ነገር ስናስብ ተመሳሳይ ስለ ገቢያችን፣ ስለ ፍሬንድሺፓችን፣ ስለ ህይወታችን አጠቃላይ። ስለዚህ በ12 ወራት ታምር አንሰራ። በ12 ወራት የነበሩንን ነገሮች በሙሉ ለማፈራረስ እንነሳና እኛ ራሳችን እንፈርሳለን ነው። ሲምፕሊ በጣም ማተር ያደርጋሉ። ለስኬቴ ለመጪው ዓመት በጣም ትልቅ ተጽዕኖ ይፈጥራል ብለህ ያሰብከውን አንድ ሀቢት አንሳ። ያንን ሀቢት አፍርሰን አዲስ ሀቢት ለመገንባት። ስለዚህ በተለይ ስንጀምረው አይታችሁ ከሆነ የመጀመሪያው ዓመት ላይ በተለይ የመጀመሪያው ሳምንት በቃ ሁሉም ሰው እኔ ሲጋራ አቆማለሁ፣ እኔ እንትን አቆማለሁ፣ እኔ ቁጭ ብዬ ረጅም ሰዓት ቲክቶክ ላይ መቀመጥን አቆማለሁኝ፣ እኔ ይሄንን አቆማለሁ፣ እኔ ዝም ብዬ በማያገባኝ ነገር መግባት አቆማለሁ። ብቻ ብዙ ሊስት ነው የምናወጣው፣ ረጅም ሊስት። ከዛ የመጀመሪያ ሳምንት ትንሽ እናስታውሳለን። ውሃ መጠጣት እጀምራለሁ፣ 2 ሊትር እጠጣለሁ፣ እንዲያረጋለሁ። እንደዛ በጣም ብዙ አልኳችሁ፣ በጣም ብዙ ነገር ነው። እኔም አለሁበት ባይደለ እሺ ነበር። ግን ምንም ሳንቀይር አመቱ ያልቃል። ለምን? ብዙ ነው። በአንዴ መተው አይቻልም፣ ቅድም እንዳልኳችሁ ልማድ ስለሆነ። ስለዚህ 3 አስፈላጊ የምትሏቸው ነገሮችን አውጡ። ከዛ ደግሞ በጣም ሲምፕል በሆነ መንገድ በቃ ራሳችሁን ሳታስገድዱ ራሳችሁን ሳትጫኑ ምን አድርጉት? ሲምፕሊ በቃ ይህንን ለማድረግ ለራሳችሁ ቃል ግቡ። 1 2 ወይም 3 ከበዛ ካልሆነ 1 ችግር የለውም። ለምን 12 ወር ነው? 12 ወር በጣም ብዙ አድርገን ነው የምናስበው። 12 ወር ብዙ አይደለም። 12 ወር ነው ስንቆጥረው 12 ወር ነው አይደል? ስንቆጥረው እኮ 52 ሳምንት ነው። ስንቆጥረው እኮ 365 ቀናት ነው። ስለዚህ እንከፋፍለውና በጣም በትንሹ ለመቀየር እኔ በጣም ብዙ ጊዜ ግብ እንዲያስቀምጡ ከብዙ ኮች ከማረጋቸው ከማሰለጥናቸው ልጆቼ ጋር በጣም አወራለሁ። እና ብዙ ሰው በጣም ማአት ነገር ነው የሚጽፈው። ይሄን ቀይራለሁ። ጋይስ እንዴ ዶዘር ይዘን እኮ ልንመጣና ልናፈራርስ ልንፈርስ አይደለም። ሲምፕሊ የተገነባን ነገር ነውና ለማፍረስ የምናቅደው አትሊስት በትንሹ ለመስራት ራሳችን ማዘጋጀት አለበት። ከዛ በኋላ የጻፋችሁትን ነገር ወይም ደግሞ እንደ በቃ ይሄ ነው ትልቁ ብላችሁ የጻፋችሁትን እሱ ላይ ፎከስ አድርጉ እና እሱን ለማፍረስም ስትነሱ ቀላል አይደለም እንዳልኩት። ለምን? ልማድ ነው የምናፈርሰው። ልማድ በአንድ ቀን ዝም ብሎ የሚፈርስ አይደለም። ሰዎች ነን፣ ናቹራሊ ወደ ለመድነው ነው የምንሄደው። ስለዚህ ምንድነው የምናደርገው? ቀስ እያልን በተለይ የመጀመሪያው 3 ወራት ምንም አይታይም። የሚገርማችሁ ነገር መቀየራችሁና አለመቀየራችሁን አታውቁትም። ለምን አይታይም? ማለት አይን አይታይም፣ አይዳሰስም። ግን እናንተ ታውቃላችሁ። የሚገርማችሁ ነገር ከዛስ ሳታቋርጡ ቀጥሉ፣ ሳትንቁት ቀጥሉ፣ ድርጊቱን ሳትንቁት ቀጥሉ። ለምን? ድግግሞሽ አይደል? በድግግሞሽ ነው ፓተርን የተገነባው አይደል ትናንትና። ስለዚህ አሁን በዛ ድግግሞሽ ነው ያኛውን አፍርሰን ይሄኛውን የምንተካው። አያችሁ፣ ያኛው ሲፈርስ የሚተካ ነገር ይመጣል። ስለዚህ ድግግሞሹን ሳታቋርጡ ተስፋ ሳትቆርጡ ቀጥሉበት። እንዳልኳችሁ ችግር የለውም። በዚህ 12 ወራት ይደርሳል። ቶሎ ነው 12 ወር የሚደርሰው። ስለዚህ በዛ 12 ወር እኔ የምፈልገው ይሄንን ነው። በቃ ይሄንን ፋይናንስ ለምሳሌ ከሆነ ያቀዳችሁ ፋይናንሻሊ በቃ ይሄንን ማድረግ አለብኝ፣ ይሄን ያህል ብር ሴቭ ማድረግ አለብኝ። ሜቢ አንዳንድ ሺህ ብር ሊሆን ይችላል በወር ሴቭ አደርጋለሁ ብለሽ ያሰብሽው። አንዳንድ ሺህ ብር ሴቭ አደርጋለሁ ስትል በ3 ወር 3000 ነው ገና ሴቭ ያደረገው። 3000 ብር ምን ያደርጋል ብለህ ዝም ብለህ ሄደህ አውጥተህ የምታጠፋ ከሆነ ነው። ግን በየወሩ ከሆነ የተደጋገመው አመቱ መጨረሻ ላይ 12000 ብር ሴቭ አደረግኩ። አምና 12000 ብር ሴቭ አላረክም። ስለዚህ አትናቀው፣ አይናቅም። አምና ያልነበረን ነገር አይደል የተካኸው፣ አምና ያልነበረሽ ነገር አይደል የተካሽው። ስለዚህ ኮንግራቹሌሽን እያላችሁ በ3 ወር ያላችሁትን ነገር ማረጋችሁ። ለምሳሌ ነው 1000 ያልኩት፣ ከዛም በላይ ማድረግ ይቻላል ባይዘው ካሰብንበት አይደል። ስለዚህ በዛ መልክ ነው ከለውጥ ጋር ተስማምተን ብዙም ሳንታገለው
ራሱ ቀስ ብሎ ቦታውን እየተካ እንዲሄድ እኛንን መታገስ ያለብን። ስለዚህ የመጀመሪያው 3 ወር ያህል ትልቅ ቁጥርም አይደለም ትልቅ ለውጥም የለም። ሁለተኛው 3 ወር ላይ ትንሽ ይሻሻላል፣ እኛም እየለመድነው ነው፣ እሱም ከፍ እያለ ነው። አያችሁት? ስለዚህ ልማድ የሚባለው ነገር በአንድ ሌሊት በአንድ ጀንበር የሚመጣ እንዳልሆነ ብቻ እንድትረዱ ነው የምፈልገው። ልማድን ለመተካት ልማድን ለመገንባት የሆኑ ልማዶች መቅረት አለባቸውና ግብ ማስቀመጥ ማለት ይሄ ነው። ሌላ ምንም ተአምር የለውም። ትናንትና የነበረን ልማድ እንትተን በአዲስ ልማድ ተክተን ያ ልማድ ወደ ስኬት ወይም ወደምንፈልገው ማንነት፣ ወደምንፈልገው ስብዕና፣ ወደምንፈልገው ገንዘብ፣ ወደምንፈልገው አይምሮ፣ ወደምንፈልገው ሰውነት አቋም፣ ወደምንፈልገው የማህበረሰባዊ ህይወታችን የሚያመራን እያንዳንዱ ለመተው የወሰነው ነገር ማድረግ ባለብን ነገር እየተካን ስንሄድ ነው። ስለዚህ በእርግጠኝነት ትልልቅ ስራዎች የሚሰሩት ትልልቅ ፕሮጀክቶችን የምትነድፉት በአንድ ወር ላይ 100 ሚሊዮን ይሸጣሉ ብለህ አይደለም። ለምሳሌ ሽያጭ ላይ የተሰማራችሁ ሰዎች ካላችሁ በአንድ ወር ላይ በቃ 100 ሚሊዮን ከዜሮ ተነስተ 100 ሚሊዮን ልትሸጥ አትችልም። ናቹራል ነው። ስለዚህ ግን ምንድነው መጀመሪያ ብሬክ ዳውን ሰርተንለት የመጀመሪያ ወር ላይ ይሄንን አቺቭ ባደረግ ወይም የመጀመሪያ ሳምንት ከዛ ሁለተኛ ሳምንት ወይም ሁለተኛ ወር እያላችሁ ቀስ እየተባለ መጨረሻ ዓመት ላይ ስንደርስ ዲሴምበር ላይ ስንደርስ ዴፊኒትሊ የሚገርማችሁ ነገር ማምጣት የፈለጋችሁትን አይነት ውጤት ለውጥ ታመጣላችሁ። ስለዚህ ለውጥ በአንድ ጀንበር አይመጣም። ለውጥ ሁሌም በአንዴ አይመጣም። ቀስ በቀስ እስከገነባነው ድረስ ግማሽ ዓመት ላይ ትልቅ ለውጥ እናመጣለን። ግምገማ ግን ያስፈልጋል። አያችሁ አምናን ካልገመገምን ለአዲስ ዓመት እዛው ስህተት ላይ ነው የምንቀጥለው ያልኳችሁ ለዛ ነው። ስለዚህ በርትተን ጠንክረን ግባችን ላይ አይናችንን ካኖርንና ማፍረስ ያለብንን ልማዶችን ካፈረስን አዲሱን ልማድ መተካት በጣም ቀላል ነው የሚሆንልን። እንበርታ፣ እንጠንክር። መጪው ዓመት የሆነ ትልቅ ነገር የምትገነቢበት ራሳችሁን ቆም ብላችሁ የምታዳምጡበትና ያ ያዳመጣችሁትን ወይም ደግሞ ልታስተካክሉ የወሰናችሁትን ነገር ለማስተካከል ቆራጥ ሆናችሁ የምትቀጥሉት በቀጣይነት ውስጥ ነውና ለውጥ የሚመጣው በቀጣይነት ውስጥ ነውና የሚታይ ለውጥ የምናመጣው። ስለዚህ በርቱ፣ ጠንክሩ። መጪው ዓመት የሰላም፣ የፍቅር፣ የተድላ፣ የመትረፍረፍ ዓመት እንደሚሆንልን አምናለሁ፣ እመኛለሁ።